የባትሪው ቮልቴጅ ለዚህ ለሬጉሌተር ሲግናል ይመጣል ስለዚህ ይሄ ሲግናል ምንድነው የሚያደርገው ኦልተርኔተሮች እንግዲህ የተለያየ አይነት ሞዴሎች አሉ እንደየ ኦልተርኔተሩ አይነት የምንፈታበት ፕሮሲጀር ሊለያይ ይችላል መጀመሪያ እንግዲህ ይሄ እዚህ ጋር የምትመለከቱትን የቢ ተርሚናል ቦርድ እንፈታለን ማለት ነው ይሄ እንግዲህ ይሄን ለመፍታት የምንጠቀመው 12 ቁጥር ሶኬት ልንጠቀም እንችላለን በዚህ መልኩ ይሄ እንግዲህ ተመልካቾቼ ቀደም ሲል በሰራውላችሁ ቪዲዮ ላይ ይሄ ቦልት እዚህ ጋር የምትመለከቱት ስታርት ቦልት የባትሪ ፖዚቲቭን የምናስርበት ነው ከዛ እሱነቱን ከፈታን በኋላ እንደምትመለከቱት እቺን ኢንሱሌተር እናገኛለን ማለት ነው ይሄ እንግዲህ ይሄ ተርሚናል ስለሆነ ከቦዲ ጋር ወይም ደግሞ ከግራውንድ ጋር ንክኪ እንዳይኖረው ኢንሱሌተር አለው ማለት ነው እንግዲህ በመቀጠል ደግሞ 8 ቁጥር ኮምቢኔሽን ሬንጅ ወይም ደግሞ እንደዚሁም ሶኬት ተጠቅመን እነዚህን የኬዚንግ ነቶችን እነዚህን እንፈታለን በዚህ መልኩ ካላላን በኋላ እዚህ ጋር እንደምትመለከቱት ይሄ ኬዚንጉ የታሰረበት አለ በመጀመሪያ ግን ይሄን እነዚህን እንፈታለን እንግዲህ እነዚህን ከፈታን በኋላ እዚህ ጋር እንደገና ኬዚንጉ ታሰረበት እነዚህን ስሩ አውት ቦልት እንፈታለን ማለት ነው እዚህ ጋር 4 ቦልቶች አሉ ሌሎች ሁለቱ ይቀራሉ እነዚህን ሁለቱንም ፈታና 4 ናቸው እነዚህ ስሩአውት ቦልቶች እነዚህ እንግዲህ ሃውሲንጉን ወይም ደግሞ ኬዚንጉን ሁለቱን ሬድ ሳይድ እና ፍሮንት ሳይድ ላይ ያሉትን ኬዚንጎች አንድ ላይ የሚያያይዙ ነቶች እና ቦልቶች ናቸው እነዚህ
እንግዲህ ተመልካቾቼ ይሄንን እየፈታን እንግዲህ ኢንተርናሊ ምን አይነት ፕሮብሌሞች ወይም ምን አይነት ችግር በውስጡ እንዳለ ለማየት ሞክራለን ማለት ነው። እንግዲህ እንደምትመለከቱት አሁን ይሄን ፈተነዋል ማለት ነው። ከዚህ ጋር የምታያቸው ብሎኖችን ፈተናል። እንደዚሁም ደግሞ ከላይ የምታያቸው እነዚህን ፈተናቸዋል። እንግዲህ አሁን ይሄንን በስክሩ ድራይቨር ፕራይ አድርገን ወይም ደግሞ ይሄን መታ አድርገን ነው ለማውጣት እንሞክራለን። ይሄ እንግዲህ የምትመለከቱት የሬር ኬዚንጉ ነው ማለት ነው። የሬር ኬዚንጉን በዚህ መልኩ አውጥተነዋል። እንግዲህ አሁን እዚህ ጋር የምታያቸው ፓርቶች አሉ። እዚህ ጋር የምንመለከታቸው እነዚህ ፓርቶች ይሄ እንግዲህ ሬጉሌተር የምንለው ነው። ሬጉሌተሩ ይሄኛው ነው እዚህ ጋር የምትመለከቱት። እንደዚሁም ደግሞ ይሄ ሬሪንግ ቤሪንጉ ነው። በነገራችን ላይ ይሄንን በመንፈታበት ሰዓት ላይ ያው ከፈታን በሌላ ብልሽትም ቼክ ለማድረግ ከፈታን እነዚህን ቤሪንጎችም ወይም ደግሞ ይሄ ሰፖርት የሚደረግበትን ቤሪንግ ቼክ ማድረግ ይኖርብናል። ምናልባት በመናሽከረክርበት ጊዜ ቤሪንጉን ወይም ደግሞ ቀደም ሲል እዚህ ጋር ይሄን ፑሊውን በመናሽከረክርበት ሰዓት ቫይብሬሽን ካለው ቤሪንጎቹን ምናልባት ቤሪንጉን መቀየር ላይ ያስፈልግ ይችላል። ነገር ግን አሁን እዚህ ጋር እንደምታዩት ይሄ ኖርማል ስለሆነ ብዙም መቀየር አስፈልጊ አይደለም ማለት ነው። ስለዚህ ይሄ እዚህ ጋር የምትመለከቱት እንግዲህ ሬጉሌተሩ ነው ማለት ነው። ይሄ ሬጉሌተር ነው። እነዚህ እዚህ ጋር የምትመለከቱት ይሄ ደግሞ የዳዮድ ፓክ ምንለው ወይም ደግሞ እነዚህ ዳዮዶች ናቸው። እዚህ ጋር እንደምትመለከቱት በዚህ ጋር ኔጌቲቭ ዳዮዶች አሉ። በተቃራኒ በዛ በኩል እንደዚሁም ደግሞ ሌላ 3 ፖዚቲቭ ዳዮዶች አሉ ማለት ነው። ይሄ የዳዮድ ሲንክ ወይም ደግሞ ዳዮድ ፓክ ምንለው ነው ማለት ነው ተመልካቾቼ። እንግዲህ ሌላው እዚህ ጋር ደግሞ የምትመለከቱት እዚሁ ውስጥ ደግሞ የሚታይ ያለ ይሄ የብራሾች አሉ እዚህ ጋር ማለት ነው። ስለዚህ ይሄን እያወጣ ነው ቼክ እናደርጋለን ማለት ነው። እንግዲህ በመጀመሪያ አሁን ይሄንን ከፈታም በኋላ እንደምትመለከቱት ይሄንን የዳዮድ ፓክ ለመፍታት እዚህ ጋር ከስታርተር ዋይንዲንጋችን የወጡ ፒኖች አሉ እንደምትመለከቱት እዚህ ጋር አንድ እዚህ ጋር ሌላ አለ እንደዚሁም ደግሞ እዚህ ጋር ሶስተኛ አለ። ስለዚህ እነዚህ ነገሮች እንግዲህ መጀመሪያ ማላቀቅ ይኖርብናል ማለት ነው ተመልካቾቼ። ስለዚህ እነዚህን በፕላየር ወይም ደግሞ እንግዲህ ሶልደር የተደረገ ከሆነ በሶልደሪንግ አይረን ይሄንን ማላቀቅ ይኖርብናል ማለት ነው ተመልካቾቼ።